ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬም ልዕልቷን እየላችሁ መጥቻለሁ። ዛሬ ስለ ልዕልቷ አንዳንድ ነገር ማለት ፈለግኩኝ እውነት ለመናገርና እዚህ ጋር የህሩቲ አድናቂዎች ደግሞ ደጋፊዎች ህሩቲ ከፈለገ ሰው ጋር መምጣት ትችያለሽ፣ አንገትሽን መድፋት እንድትደፊ አንፈልግም፣ እኛ አብረንሽ ነን ያለነው የልዑል ሸጋ እናት እያሉ እያበረታታት ነው ያሉትና እውነት ለመናገር እናትነት ዋጋ እንደሚያስከፍል ያየሁት በህሩታ ላይ ነው። እግዚአብሔርም ማለት ነው አትበገሬዋ ያኔ ሌጣ በሆነች ጊዜ ባልወለደች ጊዜ ዘራፍ እያለች ስታንቀጠቅጠው የነበረችው ግን ልጅ በመኖሯ አብርሽን ተንበርክካ እንድትለምነው ስለ ልጃችን ብለህ ልጃችን ብቻውን እንዳያድግ የእናትን ፍቅር ያከል ልሰጠው ይችላለሁ፣ ግን ያንተን ቦታ ልተካ አልችልም እያለች እየለመነችው ምናምን ነገር ነውና ሴት ልጅ ህፃን ልጅ ይዛ ተንበርክካ መለመን ማለት ለአብርሽ ምን እንደሆነ አይገባኝም። ከዛም በተረፈ እንደዛ ራሱ አልግታ ከንበርክታ ከመለመኗ አልፎ ተርፎ ራሱ በሷ ላይ ያደረገውን ግፍ ያደረገውን ነገር በሞላ እውነት ምንም መሀል ለሶሻል ሚዲያ እንቅስቃሴው እንኳን እንደዚህ አይነት ነገር የሚያካትት ቢሆንም ነገር ግን ህሩታን ያንበረከካት አንድና አንድ ነገር የህፃን በልጅነቷ ወልዳ ያደረገችው ጥረት ነው። እናትነት በደንብ አርግተው ዋጋ ያስከፍላል። እናቴ ስለ እናትነት እስኪ ንገሪኝ ስላት ጊዜ ልጅ አንድ ነገር ልንገርሽ አለችኝ። እናቴ ስላት ልጅ ቢሞት ሌላ ልጅ ይወለዳል፣ እናት ብትሞት ከየት ትገኛለች? እናት ለልጇ ዋጋ የምትከፍለው ለዚህ ነው ብላኛለችኝና አንዳንድ ጊዜ እውነት እናትነት ክብር ነው። አብርሽ እናትን ብትወዳት እናትን ብታከብራት ለሌሎቹ ሴቶች ክብር ይኖራል። በተለይ ለህሩታ ክብር ይኖርህ ነበር። ሀ ብላችሁ አብራችሁ ቡራን አልሰማከውም እንዴ? ከውርቀታችን ከባዶነታችን እስከነምናምንታችን ይዘውን እዚህ የደረሱትን ሴቶች ነው ብናገባ የምናገባው ብሎ ተናግሯል። እና ሩቲ ግን በመሀል ድምጽ እየተቆራረጠ እንዴት እንደሆነ አላውቅም። እና ሩቲ ግን ደጋፊዎችሽ ሁሌም ከጎንሽ ነው ያሉትኝ የሉልዬ ሸጋ እናት ማለት ነው። አይክፋሽ እህት አለሚ እውነት ፋሳይደንም